ሰዎች ችግር የሚጎዳን ይመስለናል። ግን አንድ ነገር እንገራችሁ፣ እኔ የሆነ ነገር ሽክልላችሁ መጥቻለሁ ዛሬ ከራሴ ከተማርኩትና ከጎዱኝ ነገሮች ብዬ ካሰብኳቸው ነገሮች አንድ ሶስቱን እነግራችኋለሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁልኝ? ደህና ናችሁ አላችሁልኝ? እኔ ደህና ነኝ። እሺ፣ እና ምን ልላችሁ ፈልጌ ነው ቤተሰብ፣ እስከ መጨረሻው ከቆያችሁ መጨረሻ ላይ የሆነች ነገር ሽክላችኋለሁ። እስከዛ ድረስ ግን ያለውን ስሜት የኔና የተረዳሁትን የተማርኳቸውን ነገር ላካፍላችሁ። የመጀመሪያው ነገር የጎዳኝ ነገር ምንድነው? ብቸኝነት ማለት ነው። ብቸኝነት እኔ ከምንም በላይ የጎዳኝ ነገር ነው። ዲፕሬሽን ውስጥ የሚያስገባኝ በጣም ምን ብዬ ልንገራችሁ። አንድ ነው ብለው ያስባሉ፣ ግን አይደለም። አንዳንድ ጊዜ ብዙ ሰዎች መካከል ሆናችሁ ውስጥ በቃ በዛ በሰው መሀል ውስጥ ተናውጣችሁ እየኖራችሁ ራሱ ሰው አጠገባችሁ እያለ በቃ ልክ እንደሌለ የሚሰማችሁ፣ የሚረዳችሁ የሌለ የሚሰማችሁ፣ በቃ ምን ብዬ ልንገራችሁ፣ ቃል አውርታችሁ ለእናንተ ቃል ምንም በቃ ሴንስ የማይሰጡ ሰዎች ያጋጥማቸዋል። እና በዛ መሀል ሆናችሁ በጣም በብቸኝነት የምትሰቃዩ፣ እኔ ከነዛ መካከል አንደኛዋ ነበርኩ። በራሴ በቃ በጣም በብቸኝነት የምሰቃይ ሰው ነበርኩኝ። ግን አይኑ ምን ብዬ ልንገራችሁ ይሄን ስሜት ማለት ነው። ያላችሁበት በዚህ ሁኔታ ያላችሁ ሰዎች ታውቁታላችሁ። በተለይ ስደት ላይ ኖራችሁ ማለት ነው። አይኑ ሰው እኮ አለ ታገባችሁ፣ ሰው በቃ ማንቻውም በቃ ነገር ላይ ሆናችሁ ሰው ታገኛላችሁ። ብትወጡም ውስጥ ቤትም ብትሆኑ ከቤትም ውጭ ብትወጡ ስደትም ሆኑ የትም ቦታ ሆኑ ሰው አይጠፋም። በመካከላችሁ ሰው ይኖራል። እዛ መካከል ነው የምትኖሩት። ከሰው ርቃችሁ አይደለም የምትኖሩት። አይኑ በሰልክም ታገኛላችሁ፣ አውቃለሁ፣ ካምናለሁ። ግን እንደዚህ ሆናችሁ ብቸኝነት የተሰማችሁ የተሰቃያችሁ ካላችሁ፣ እኔ ለረጅም ዓመት በጣም መሰቃይበት ችግር ነበር ብቸኝነት። በጣም የሚያሰቃይ ነገር ብቸኝነት ነው። የሚረዳኝ የለም፣ ማወራው የለም። አውርቼው ራሱ የኔን ስሜት የሚረዳኝ በትክክል የሚረዳኝ ምን ፈልጌ እንደሆነ የሚረዳኝ ሰው የለም ነበረ። እና በዚህ ነገር በጣም በተለይ በቃ እንጃ ምን ብዬ ልንገራችሁ፣ አረብ ሀገር ባለሁበት ሰዓት በጣም ይጎዳል። ሁለተኛው ነገር ደግሞ የሰው ቃል ማለት የሚናገሯችሁ ንግግር የሚመልሱላችሁ እናንተን በቃ ዝቅ የሚያደርጓችሁ ሰዎች አሉ። በቃ በጣም የምትወዷቸውም ሊሆኑ ይችላሉ። አንድ ሰው የሆነ ግብ ይኖረዋል። ያን ግብ ስታወሯቸው እንደዚህ ማድረግ ፈልጌ ነበር ይሄን ማድረግ ከምንም በላይ የጎዳኝና በቃ እነሱን እንትን ማለቴ በእነሱ መሰበሬ ራሱ በጣም የጎዳኝ ነገር ነው። ይሄ አይኑ በጣም ከምላችሁ በላይ በጣም የሚሰብር በጣም የሚያሰቃይ ነው። እኔ እንደዛ አይነት ቃላቶች ከምንም በላይ ማለት አቺም በቃ አይሆንልሽም የሚባሉ ቃላቶች ከምንም በላይ አስተናግጃቸዋለሁ፣ አልፌያቸዋለሁ። አይኑ መጨረሻው ነገር እና ሶስተኛው ነገር ደግሞ በዝምታ ውስጥ ሁነሻ ህመም አለ። ያንን ህመም ማሳለፍ አሁን ለምሳሌ እኔ ዝም ብዬ ህመሜን መቻል፣ ሰው ደህና ነኝ ሲልኝ ስቄ ማሳለፍ፣ በቃ በጣም በሳቄ ውስጥ ብዙ ስቃዮችን ሸፍኛለሁ፣ ብዙ ድካምን። እውነታው ግን ውስጤ ታሟል፣ ውስጤ ዲፕሬሽን ውስጥ ነው፣ ውስጤ ያለቀሰብኝ ነው። ነገር ግን በጣም ስቃለሁ፣ በጣም ጨዋታ እችላለሁ። ግን ውስጤ የምሰማኝ ስሜት አለ። ራሴ ሁሉ እያለ ዝም የምለው ነገር ራሴን በቃ ራስሽን ለመሸወድ እንዲህ ነው። አንዳንዴ የውስጥሽ የሚሰማሽ ሌላ ነው፣ የምታወሪው ሌላ ነው፣ የምትስቂው ጥርስሽን የምታሳየው በቃ አለ አይደለ ፌክ የሆነ ነገር ማለት ነው። እና እንደዚህ አይነት ነገሮች በጣም ያሳለፍኩባቸው የተሰቃየሁባቸው ከምላችሁ በላይ ያሰቃዩ ነገሮች ናቸው። ከነዚህ ሁላ ካለፍኳቸው ትልቅ ትምህርት የተማርኩት ነገር ቢኖር ምን እንደው ታውቃላችሁ? አሁን ላይ በመጨረሻ ጊዜ እንደዚህ አይነት ነገሮች ማለት የተማርኳቸው ከዚህ ሁላ ነገር ምን እንደው ታውቃላችሁ? በቃ ትልቅ ትምህርት አስተምሮኝ ያለፈው ነገር ህመም ሁሌ እኔ ሊያጠፋኝ እንዳልመጣ፣ አንዳንድ ጊዜ ለማጠንከር እንደመጣ በቃ ይህንን በቃ ማወቅ ነበረብኝ በዛ ሰዓት። ገባችሁ? ግን አለማወቄ በጣም በሰዓቱ ጊዜን፣ እድሜን፣ ሁሉ ነገሬን በልቶብኛል። አይኖ ግን አሁን ረፍዱብኛል ምናምን እያልኩ አይደለም። ግን
በዛን ሰዓት ይህን ነገር ብረዳ ኑሮ እኔ እንደዛ አይነት ዲፕሬሽን ውስጥ ገብቼ ቀኔን ማበላሸት አልችልም ነበር። ቀኔ አይበላሽም ነበር። ለምን ለራሴ የሆነ ነገር ለዛሬ መሰረት ማድርገው ትናንት ይኖር ነውና አይደል ዛሬ እንትን የምንለው ለዛሬ የሆነ መሰረት ጥል ነበር። ለዛሬ የሆነ ነገር ማድረግ እችል ነበር። ዛሬ ሌላ ሰው ለመሆን ማለት ነው። ወይም ደግሞ አሁን ዛሬ የምሰራው ነው ዛሬ የምሰራት ጠብታ ናት ለነገ ትልቅ ነገር የምታደርሰኝ። ስለዚህ ለዛሬ አሪፍ ላይ ለመድረስ ትንሽ ጠብታ ለመጣል ይጠቅም ነበር ያ ቀን ማለት ነው። ግን እኔ ደግሞ በዛን ሰዓት አልተረዳሁም። የተሰበርኩ የወደኩ ስለመሰለኝ በዲፕሬሽን ያሳለፍኩት ማለት ነው። ያ ደግሞ አንድ የሚጎዳን ነገር ነው። ስለዚህ ሁልጊዜም ህመም ላይ ስትሆን ምን ብለህ ማሰብ አለብህ? በቃ እኔ ይሄ የመጣው ነገር እኔ ሊያጠፋኝ አይደለም፣ አይኖ እኔ እንዲሰራኝ ነው፣ እኔ ሊያጠነክረኝ ነው ብሎ መረዳት አለብን ማለት ነው። እና አንቺ ደካማ አይደለሽም፣ ደካማ ስላሉሽ ደካማ አይደለሽም፣ አይኖ አይደለሽም። በቃ ምን ብዬ ልንገራችሁ? እኔ እንዴት አድርጌ ልንገራችሁ? ግን አይደለሽም። በቃ እኔ በሰዓቱ ደካማ ነሽ ሲሉኝ ኦኬ እኔማ ደካማ ነኝ ብዬ እረዳ ነበር። ግን አይደለሁም። በቃ አሁን ላይ ኖ በቃ እነሱ ስላሉ እኔ አይደለሁም። ምክንያቱም እኔ ብዙ ነገር እኮ አልፌ አሁንም ቁምችሁኝ ለሰማችሁኝ ሰዎች በጣም ነው የማመሰግነው። በጣም አመሰግናለሁ። አሁንም በድጋሚ ላስታውሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። እኔም ለመቀየር በቃ ከፍ ለማለት ራሴን ለማገኘት ራሴ ጋር ለመሆን ራሴን ለማዳመጥ ራሴን ሁኜ ለመገኘት ነገን የተሻለ ለማድረግ ዛሬ መሰረት ጥዬ ነገ የተሻለ ለማድረግ የምጥር የምለፋ በራሴ የምተማመን አንዲት ቆንጆዬ እህታችሁ ነኝ። አይኑ ታቁኛላችሁ፣ ታቁኛላችሁ። ግን በቪዲዮ ብሰራላችሁ በጣም ደስ ባለኝ። ስሜቴንም በደንብ ባያችሁት ከፊቴም ከሁሉ ነገሬ ግን ያው ስላልተመቸኝ ነው በቮይስ ኦቨር የመጣሁት። ይህንንም ትረዳላችሁ ብዬ አምናለሁ። ስለዚህ እንደምትረዱኝ ደግሞ አልጠራጠርም ውዶቼ። ምክንያቱም እናንተ ውድ ስለሆናችሁ ውድ ቤተሰቦቼ ስለሆናችሁ ማለት ነው። ትረዱኛላችሁ። በጣም ከምላችሁ በላይ ደግሞ እንደምወዳችሁ ታውቃላችሁ። እና አንዳንድ ጊዜ አስታውሱ፣ በቃ ሁሉ ጊዜም የሆነ ነገር ይህ ቃሌ ይህ ንግግሬ ከናንተ ጋር ምናልባት ካልባችሁ የምታስቡት ነገር ከሆነ አይታወቅም። ምን እላችኋለሁ መሰላችሁ? ይህ ጊዜ ያልፋል። በቃ በህይወታችሁ ጥሩ ቀን እንደሚመጣ ጥሩ ቀን እንደምታሳልፉ በቃ በመፈልጉት ነገር ላይ እንደምትገኙ የምፈልጉትን ነገር እንደምትሰሩ ይህ ቀን ያልፋል። ስለዚህ ሊያልፍ ቀን ለምን ቀናችሁን ታበላሻላችሁ? ፈታ ብላችሁ ዘና ብላችሁ ህይወታችሁን ቀጥሉ። በጣም ነው የምወዳችሁ። ላይክ ማድረግ ሰብስክራይብ ማድረግ አትርሱ። ደግሞ ኮሜንት ላይ እኔ ጠንካራ ነኝ ብላችሁ ጻፉልኝ። እወዳችኋለሁ። መልካም ቀን